በጣም ሙቅ ነው። ቅርጫችን መጥቷል። ከዛ ደግሞ ጎረቤት ምን አይነት መታደል እንደሆነ ዳቦ ተልኮልኝ በርግጥ ጠዋትም ዶሮ ልከውልኝ ነበር። ጎረቤቶቼ በደንብ ነው የሚንከባከቡኝ። ግን በጉጉት ስጠብቀው የነበረ አንድ ነገር ነበረ። ይሄን ጾም ሙሉ ማለት ነው አሳይታችሁ ይሄን ጾም በጉጉት ስጠብቀው የነበረ አንድ ነገር ቢኖር ምንድነው? እርጎ መጠጣት ማለት ነው። የአዲሷ ከብታችንን ወተት እስካሁን አልቀመስ ነው። በጾሙ ስለነበር የወለደችው ማለት ነው። ስለዚህ አላፍርቆ በጣም ስናፍቀው የነበረ ነገር እርጎ ነው ማለት ነው። እና እርጎ በጣም ጸዴ ነው። ደግሞ የትራዲሽናል ነት ወጣያች ባልዲው ነው። እንኳን አብሮ አደረሰን ይሁንዬ ብሎ መነጸሬ አንፎገራ። ለማንኛውም መልካም በዓል ለሁላችሁ። እንኳን አደረሳችሁ። ከሙስታሽ ጋር ለጦርነት የኔ ብቻ አይደለም። መልካም በዓል